የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለህዝባዊ ወያነ ሓርነት ትግራይ ህወሓት የተሰለፉ ሁሉ እጃቸውን በሰላም እንዲሰጡ ጥሪ አስተላለፉ። በጀርመን የባቫሪያና ሄሰን ግዛት የስደተኞች ምክር ቤቶች ከኢትዮጵያ የመጡ ተቀባይነት ያላገኙ ስደተኞች ወደ የሀገራቸው መጠረዛቸው እንዲቆም ጠየቁ። ምክንያቱም በኢትዮጵያ ጦርነት በመስፋፋቱ ነው ተብሏል። ከጎርጎሮሳውያን 2013 ዓ.ም ጀምሮ የጀርመን የልማት ትብብር ሚኒስትር ሆነው ያገለገሉ ያሉት ጀርመናዊው ፖለቲከኛ የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ዩኒዶ ኃላፊ ሆነው ተሾሙ። ለሹመቱ ዶክተር አርከበ ቁባይ በእጩነት ቀርበው ነበር። ዜናው በዝርዝር የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ለህዝባዊ ወያነ ሓርነት ትግራይ ህወሓት የተሰለፉ ሁሉ እጃቸውን በሰላም እንዲሰጡ ጠየቁ። የኢትዮጵያ መንግስትን ጦር ከጦር ግንባር ሆነው እየመሩ የሚገኙት አብይ ለአሸባሪ ዓላማ የተሰለፉ ያሏቸው ሁሉ እጃቸውን በመስጠት ራሳቸውን እንዲያተርፉ በቪዲዮ መልእክት አስተላልፈዋል። የትግራይ ወጣት እንደ ቅጠል እየረገፈ ነው። ይህ የትግራይ ወጣት መሸነፉን አውቆ አሁን ባለው ግልጽ ራዕይ በሌለው እቅድ በሌለው መዳረሻውን በማያቅ የውር ድንብር ጉዞ ድል እንደማይመጣ አውቆ እጁን ለሀገር መከላከያ ሰራዊት፣ ለልዩ ኃይሎች፣ ለሚሊሻ፣ ለህዝቡ ከዛሬ ጀምሮ እንዲሰጥ ያን ማድረግ ካልቻለ በሰሞኑ ያየው አላግባብ የመርገፍ ሁኔታ ይቀጥላል ማለት ነው። ሰው እንዳይሞት ስለሚፈለግ እነዚህ ወጣቶች እጃቸውን ይሰጡ። ጦርነቱ እንዳለቀ የዘረፋ ተግባር ባጭር እንደሚቀጭ ተገንዝበው እጃቸውን ይሰጡ። አብይ በመቀጠል የትግራይ ወላጆችም ልጆቻችን የት ደረሱ ብለው እንዲጠይቁ ጥሪ አቅርበዋል። ኢትዮጵያ ፍላጎት ሰላምና ልማት ነው፣ ወደዚህ ጦርነት የገባ ነው ተገደን ነው ሲሉ በድጋሚ የተናገሩት ጠቅላይ ሚኒስትሩ ማሸነፋችን ግን አይቀሬ ነው ብለዋል። በሰሜን ኢትዮጵያ የገጠሙትን ጦር በድል ለማጠናቀቅ መቃረባቸውን የተናገሩት ጠቅላይ ሚኒስትር አብይ አህመድ ወታደራዊ ጠቀሜታው ከፍ ያለ የተባለውን የሰሜን ወሎ ዞን ተራራማ ስፍራ ጋሸናን በአጭር ጊዜ እንደሚቆጣጠሩም ተናግረዋል። ጠላት ተሸንፏል። ጠላት መበተን መደምሰስ ነው ቀሪ ስራችን። አሁን የገጠመን ጠላት የሚዘርፍ፣ የሚሰርቅ፣ የሚደፍር፣ ለራሱ ክብር የሌለው፣ ለሀገር ክብር የሌለው፣ ለሴቶች ክብር የሌለው ራሱን አዋርዶ እኛን ማዋረድ የፈለገ ነው። ይሄን ለማድረግ ታውሮ ገብቷል። ሳያቅድ፣ ሳያለም፣ ሳያስብ፣ ሳይዘጋጅ በታወረ መንገድ በውር ድንብር ገብቷል። በውር ድንብር ግን አይወጣም። በምስራቅ ያሳከነውን አመርቂ ድል በጋሸና እንደግማለን። ጠቅላይ ሚኒስትር አብይ አህመድ የህወሓት ታጣቂዎች መሳሪያ ፈተው እጅ እንዲሰጡ በድጋሚ አስጠንቅቀዋል። አድማጮች መጽሔት ተጨማሪ ዘገባ አለው። በጀርመን የባቫሪያና ሄሰን ግዛት የስደተኞች ምክር ቤቶች ከኢትዮጵያ የመጡ ተቀባይነት ያላገኙ ስደተኞች ወደ የሀገራቸው መባረራቸውን እንዲያቆም ጠየቁ። የጀርመን የካቶሊክ ዜና አገልግሎት ዛሬ እንደዘገበው የሁለቱ የጀርመን ግዛቶች ባለስልጣናት ዛሬ በሰጡት ጋዜጣዊ መግለጫ ኢትዮጵያ ውስጥ የሚደረገው ግጭት እየተባሰ በመምጣቱ ስደተኞቹ መባረር የለባቸውም ብለዋል። ሁለቱ ግዛቶች ይህንን አቋማቸውን ነገ ለሚጀምረው ለጀርመን የክፍለ ግዛቶች የሀገር ውስጥ ጉዳይ ሚኒስትሮች ስብሰባ ለማቅረብ አቅደዋል። ባቫሪያ ግዛት ቀደም ሲል ይፋ ባደረገው መረጃ መሰረት በአሁኑ ወቅት በግዛቱ ወደ 3000 የሚሆኑ ተቀባይነት ያላገኙና ወደ ሀገራቸው መጠረዝ የነበረባቸው የኢትዮጵያ ስደተኞች ይገኛሉ። ሄሰን ግዛት ጥገኝነት የጠየቁ የኢትዮጵያውያን ስደተኞች ቁጥር ግን እስካሁን በይፋ አልተነገረም። ጥቅምት 23 ጀምሮ ኢትዮጵያ በአስቸኳይ ጊዜ አዋጅ ስር መሆኗን የጠቀሰው የጀርመን የካቶሊክ ዜና አገልግሎት ጀርመን በኢትዮጵያ ያሉ ዜጎቿ በአስቸኳይ እንዲወጡ መጠየቋንም አስታውሷል። ከጎርጎሮሳውያን 2013 ዓ.ም ጀምሮ የጀርመን የልማት ትብብር ሚኒስትር ሆነው ያገለገሉ ያሉትና በቅርቡ ስልጣናቸውን የሚለቁት ጌርድ ሙለር የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ዩኒዶ ኃላፊነት ሹመታቸው ጸደቀ። የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ዩኒዶ ቦርድ ዛሬ ኦስትሪያ ቬና ላይ ባካሄደው ጉባኤ የ66 ዓመቱን የጀርመን ፖለቲከኛ የጌርድ ሙለርን ሹመት አጽድቋል። ሙለር ስልጣኑን በሚቀጥለው ሳምንት የሚረከቡት ከወቅቱ የድርጅቱ ዳይሬክተር ጄኔራል ቻይናዊ ሊ ዮንግ ነው። ወደ 2200 የሚሆኑ ሰራተኞች ያሉትና ዋና መቀመጫውን ቬና ኦስትሪያ ያደረገው የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ዩኒዶ
በጎርጎሮሳዊው 2020 ዓመተ ምህረት $178 ሚሊዮን ወጪ የተደረገባቸውን የልማት ፕሮጀክቶችን አካሂዷል። ይሁንና በጎርጎሮሳውያኑ 1990 ዓመተ ምህረት አጋማሽ ላይ አሜሪካ፣ ካናዳ፣ ፈረንሳይና ብሪታንያን የመሳሰሉ ሀገራት ድርጅቱን ከለቀቁ በኋላ የተባበሩት መንግስታት የኢንዱስትሪ ልማት ድርጅት መዳከሙ ይነገራል። የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ዩኒዶን ለመምራት ከኢትዮጵያ ዶክተር አርከበ ቁባይ እንዲሁም አንድ የቦሊቪያ ተወላጅ ቀርበው እንደነበርም ተዘግቧል። የአውሮፓ ህብረት በእጩነት ላቀረባቸውና ዛሬ መሾማቸው ለተነገረው ለጀርመኑ ፖለቲከኛ ጌርድ ሙለር ሙሉ ድጋፍ መስጠቱም ተዘግቧል። አድማጮች በመከታተል ላይ ያላችሁት ከዶይቼ ቬለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። ዩጋንዳ ትናንት ማክሰኞ በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ አማጺ ቡድን ላይ ያነጣጠረ የአየር ድብደባና የመድፍ ጥቃት መሰንዘሯ ተገለጸ። ዩጋንዳ ይህንን ጥቃት የፈጸመችው ከኮንጎ ዲሞክራቲክ ጦር ኃይል ጋር ከተስማማች በኋላ መሆኑን ሁለቱም ወገኖች አስታውቀዋል። የሁለቱ ሀገራት ጦር ኃይሎች የጋራ ጥቃት የተሰማው ባለፈው ሰሞን በዩጋንዳ ዋና ከተማ ካምፓላ በተፈጸመው የቦምብ ጥቃቶችን ተከትሎ ፕሬዝዳንት ፌሊክስ ቴሺኬዲ በዲሞክራቲክ ኮንጎ ምድር ላይ ያለውን ጽንፈኛውን የተባበሩት ዲሞክራሲ ኃይሎች ወታደሮችን ለማሳደድ ለዩጋንዳ ፈቃድ መስጠታቸውን አንድ ከፍተኛ የኮንጎ ምንጭ ከዘገበ ከሁለት ቀን በኋላ ነው። በታሪክ የዩጋንዳ አማጺ ጥምረት ሆኖ የሚታወቀውና የዩጋንዳውን ፕሬዝዳንት የዩዌሪ ሙሴቬኒ ተቃዋሚዎችን ያቀፈው ትልቁ ቡድን የሆነው የኮንጎ አማጺ ቡድን ኤዲኤፍ በእንግሊዝኛ ምህጻሩ በዩናይትድ ስቴትስ መንግስት ራሱን እስላማዊ መንግስት ከሚለው ከአይኤስ ቡድን ጋር ግንኙነት ያለው ተብሎ የተፈረጀ አሸባሪ ቡድን ነው። በሩሲያና በዩክሬን መካከል የተቀሰቀሰውን የድንበር ውዝግብ ተከትሎ ሩሲያ ከዩክሬን ጋር አዲስ የትጥቅ ግጭት እንዳትገባ ሲሉ የጀርመን የውጭ ጉዳይ ሚኒስትር ሃይኮ ማስ ጠየቁ። ማስ ሩሲያ ለምትፈጽመው ማንኛውም አይነት ጥቃትና ወረራ ከፍተኛ ዋጋ ትከፍላለች በማለትም አስጠንቅቀዋል። የጀርመኑ ውጭ ጉዳይ ሚኒስትር ጥያቄና ማስጠንቀቂያ የተሰማው የኔቶ የውጭ ጉዳይ ሚኒስትሮችና የአውሮፓ ደህንነትና ትብብር ድርጅት የሚኒስትሮች ምክር ቤት ስብሰባ ከመጀመሩ በፊት ነው። የሰሜን አትላንቲክ ቃል ኪዳን አገሮች ኔቶ ለዩክሬን የሚሰጠው ድጋፍ አይቋረጥም ያሉት የጀርመኑ የውጭ ጉዳይ ሚኒስትር የዩክሬን ነጻነት፣ የግዛት አንድነትና ሉዓላዊነት ለምርጫ የሚቀርብ አይደለም ብለዋል። ዩክሬን በበኩሏ የሰሜን አትላንቲክ ቃል ኪዳን ድርጅት የኔቶ ስብሰባ ከመጀመሩ ጥቂት ቀደም ብሎ ሩሲያ ሀገሪቱን ልትወር እንደምትችል አስጠንቅቃለች። የዩክሬን የውጭ ጉዳይ ሚኒስትር ዲሚትሪ ኩሌባ ትናንት ይህን በጣም አሳሳቢ ሲሉ እንዳስታወቁት ሩሲያ በጎርጎሮሳውያኑ 2008 ጆርጂያ ላይ በጎርጎሮሳውያኑ 2014 ዓ.ም ደግሞ ዩክሬን ላይ እንደፈጸመችው ድንበሯን ወደ አውሮፓ በኃይል ለማስፋትና ለመቀየር እየሞከረች ነው። እንደ ዩክሬኑ የውጭ ጉዳይ ሚኒስትር ሩሲያ በዩክሬን ድንበር ላይ 115,000 የሚሆኑ ወታደሮችን አስፈራለች። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለህዝባዊ ወያነ ሓርነት ትግራይ ህወሓት የተሰለፉ ሁሉ እጃቸውን በሰላም እንዲሰጡ ጥሪ ያስተላለፉ። በጀርመን የባቫሪያና ሄሰን ግዛት የስደተኞች ምክር ቤቶች ከኢትዮጵያ የመጡ ተቀባይነት ያላገኙ ስደተኞች ወደ ሀገራቸው መጠረዛቸው እንዲቆም ጠየቁ። ምክንያቱ በኢትዮጵያ ጦርነት በመስፋፋቱ ነው ተብሏል። ከጎርጎሮሳውያኑ 2013 ዓ.ም ጀምሮ የጀርመን የልማት ትብብር ሚኒስትር ሆነው እያገለገሉ ያሉት ጀርመናዊው ፖለቲከኛ የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ዩኒዶ ኃላፊ ሆነው ተሾሙ። ለሹመቱ ዶክተር አርከበ ቁባይ በእጩነት ቀርበው ነበር። ዩጋንዳና ኮንጎ ትናንት ማክሰኞ በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ አማጺ ቡድን ላይ ያነጣጠረ የአየር ድብደባና የመድፍ ጥቃት በሰንዘራቸው ተሰማ። ዩጋንዳ ይህ ጥቃት የፈጸመችው ባለፈው ሰሞን በካምፓላ ከተፈጸመው የአሸባሪ የቦምብ ጥቃት በኋላ ነው። ዜናው አበቃ።